ሀገራዊ አለመግባባቶችን እንደሚፈታና ዘላቂ ሰላምን እንደሚያመጣ ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር ጉባኤ በየዕለቱ አዳዲስ አጀንዳዎችንና በሕዝብ ዘንድ ስጋትን የሚፈጥሩ መረጃዎች እየወጡበት ይገኛል። ሂደቱን በበላይነት የሚመራውና የውይይት መድረኮችን የማመቻቸት ኃላፊነት ተሰጥቶት ከ4 ዓመታት በፊት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ወትሮውንም የገለልተኝነትና የፍትሃዊነት ጥያቄዎች ሲቀርቡበት ቆይቷል። የምክክር ኮሚሽኑ ከ2 ሳምንታት በፊት ሐምሌ 8 ቀን 2018 ዓ.ም ባስጀመረው የምክክር ጉባኤ ሂደቱ በአንድ ወር ጊዜ ውስጥ እንደሚጠናቀቅ እየገለጸ ቢሆንም አሁን ግን ነገሮች ከቁጥጥር ውጪ እንደሆኑበት አስታውቋል። ኮሚሽኑ በሰጠው መግለጫ በአንድ ወር ጊዜ ውስጥ ይጠናቀቃል ተብሎ የነበረው ሀገራዊ ምክክር ጉባኤ በተያዘለት የጊዜ ሰሌዳ መሰረት እየሄደ አለመሆኑን አስታውቋል። ለዚህም የምክክሩ ተሳታፊዎች ኮሚሽኑ ካቀረባቸው 8 አጀንዳዎች ውጪ ሌሎች አጨቃጫቂ ጉዳዮች ጊዜ እየወሰዱ መሆኑን ከመረጃ ምንጮቻችን ያሰባሰብነው መረጃ ይጠቁማል። በምክክር ጉባኤው ላይ በዋነኝነት የአዲስ አበባ ጉዳይ ዱላ ቀረሽ ክርክርን ያስነሳ ጉዳይ መሆኑን ከምንጮች ያገኘነው መረጃ ይጠቁማል። በአዲስ አበባ ባለቤትነት ላይ ከኦሮሚያ ክልል የተወከሉ ተሳታፊዎች በውዴታም ይሁን በግዴታ አዲስ አበባ ለኦሮሚያ መሰጠት አለባት የሚል አቋም መያዛቸው ሌላው አነጋጋሪ ጉዳይ ሆኗል። ይህንን ሐሳብ በሚያቀርቡ ተሳታፊዎች ላይ ጠቅላይ ሚኒስትሩን ጨምሮ ለተሳታፊዎች ማስጠንቀቂያ እየሰጡ ቢሆንም የአዲስ አበባ ጉዳይ የሞት ሽረት አጀንዳ መሆኑን ታውቋል። በአማራ ክልል የኦሮሞ ማህበረሰብ የሚኖርባቸው አካባቢዎች ለኦሮሚያ እንዲሰጡ እንዲሁም በኦሮሚያ ክልል የአማራ ማህበረሰብ የሚኖርባቸው አካባቢዎች ደግሞ ለአማራ እንዲሰጡ ጥያቄዎች እየተነሱ ይገኛል። የምክክሩ ተሳታፊዎች መሰላቸትና የተስፋ መቁረጥ ስሜቶች እየታዩባቸው መሆኑንም ከምንጮች እየደረሰን ጥቆማ ያስረዳል። ይህንኑ ርዕሰ ጉዳይ ለዕለቱ የትንታኔ አጀንዳችን አድርገን መርጠነዋል። ኮሚሽኑ ከኮሚሽነሮችና ከሂደቱ አስተባባሪዎች ያገኘናቸውን መረጃዎች በዝርዝር እናስደምጣችኋለን። ለገላጋይ የከበደው የአዲስ አበባ ጉዳይን በሚመለከት ብልጽግና ፓርቲ በሚስጥር ስለያዘው አቋምና ለኮሚሽኑ ስለሰጠው ማሳሰቢያም ዝርዝር መረጃዎችን እንነግራችኋለን። ኮሚሽኑ ተስፋ በመቁረጥ የምክክር ሂደቱ አደጋ ላይ መውደቁን ስለመግለጹና ምናልባትም ጉባኤው ከአንድ ወር በላይ ሊወስድ አሊያም ላልተወሰነ ጊዜ ሊቋረጥ እንደሚችል ጥቆማዎችንም ደርሰውናል። በዝርዝር እንነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን፣ ለሰዓቱ የመረጥነውን ርዕሰ ጉዳይ ይዘን ቀርበናል። ለአዳዲስ ተአማኒና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በአዲስ አበባ ከተማ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ ትኩረት ከሳቡ አጀንዳዎች አንዱ የሆነው የአዲስ አበባ ከተማ ጉዳይ በኦሮሚያ ክልል የፖለቲካ ልሂቃንና በሌሎች ተመካካሪዎች መካከል አለመግባባትን ፈጥሯል። አዲስ አበባ የፌዴራል ትሁን ወይንስ የኦሮሚያ ክልል አካል ትሁን የሚለው ጥያቄ በጉባኤው ከተደራጁ ጥቃቅን ቡድኖች እስከ ስልታዊ ቡድኖች ድረስ ተንጸባርቋል። ባሳለፍነው ረቡዕ ሐምሌ 22 ቀን 2018 ዓ.ም በስልታዊ ቡድኖች ደረጃ በተካሄደው የፌዴራል ከተሞች አጀንዳ ላይ ይኸው አከራካሪ ጉዳይ አነጋግሯል፣ አጨቃጭቋል። በቁጥር 16 የሆኑት ስልታዊ ቡድኖች እያንዳንዳቸው 250 ተመካካሪዎችን በውስጣቸው የያዙ ናቸው። የመረጃ ምንጫችን በተከታተለው የፌዴራል ከተሞች አጀንዳ ምክክር ላይ የድሬዳዋ ከተማ ጉዳይ የተካተተ ቢሆንም አብዛኛውን ትኩረት የሳበው የአዲስ አበባ ከተማ ጉዳይ መሆኑን አስተውሏል። አንደኛው ስልታዊ ቡድን ይመራው የነበረው አወያይ ተመካካሪዎች ከመወያያ ሰነዱ ውጪ የሆኑ የግል አስተያየቶችን ከመስጠት እንዲቆጠቡ በተደጋጋሚ ሲያስጠነቅቅ የመረጃ ምንጫችን ተመልክቷል። የዕለቱ ውይይት በርከት ያሉ ተመካካሪዎች ሐሳባችን አልተካተተም የሚሉ ድምጾችን ያሰሙበትም ነበር። ከእነዚህ ተመካካሪዎች አንዱ የሆኑት ከኦሮሚያ ክልል ሸገር ከተማ የተወከሉ የጉባኤው ተሳታፊ በንዑስ ቡድኑ ተወያይተን ነገር ግን የተደራጀው አጀንዳ ምክረ ሐሳብ ላይ አልተካተተም በማለት ቅሬታ አቅርበዋል። በንዑስ ቡድናችን አዲስ አበባ የፌዴራል ዋና ከተማ የኦሮሚያ ክልል ዋና መቀመጫ ሆና እንድትቀጥል የሚል ሐሳብ ሰጥተን ነበር። ነገር ግን ከመድረክ ይህ ጉዳይ ባለመነሳቱ ሊካተት ይገባል ሲሉም አስተያየታቸውን ሰንዝረዋል። በተመሳሳይ ከኦሮሚያ ክልል ተወክለው የመጡ ሌላ ተመካካሪ ሐሳባቸውን በኦሮምኛ ቋንቋ ካቀረቡ በኋላ በአስተርጓሚ አማካኝነት አስተያየታቸው ተደምጧል።
የቀረበው ሰነድ አካታች አይደለም ያሉት እኚሁ ተመካካሪ አጀንዳዎቼ በሚገባ አልቀረቡም፣ ተንጠባጥበዋል ሲሉ ቅሬታቸውን አሰምተዋል። በውይይታችን ውስጥ አዲስ አበባ የኦሮሚያ ክልላዊ መንግስት መቀመጫ ናት ብለን ወስነን ነበር። ይህ ከተደራጀው ሰነድ ላይ በትክክል ግልጽ ተደርጎ አልተንጸባረቀም። ሌላው አዲስ አበባ የኦሮሚያ እምብርት ናት የሚለውን በግልጽ ለመግለጽ መሽኮርመም ተመልክቻለሁ። ይህ ሊስተካከል ይገባል ሲሉም በአስተርጓሚ በኩል ሐሳባቸውን አቅርበዋል። ይህንን ተከትሎ የመድረኩ አወያዮች ከግል አስተያየት በመውጣት በቀረበው ሰነድ ላይ ብቻ ትኩረት እንዲያደርጉ አሳስበዋል። አስተርጓሚው በጉባኤው ተሳታፊ የተነሳውን አስተያየት በመቀጠል አዲስ አበባ በኦሮሚያ ክልል ስር ከገባች ለብሔር ብሔረሰቦች ስጋት ትሆናለች በሚል የቀረበው ሐሳብ መስተካከል አለበት። ብሔር ብሔረሰቦች በአዲስ አበባ ብቻ አይደለም ያሉት፣ በኦሮሚያ ክልልም ከተሞች ይገኛሉ። ለምን የአዲስ አበባ ሲሆን ይህ ይነሳል ሲሉ የኦሮሚያ ክልል ተወካዩ ያቀረቡትን ጥያቄ አስተጋብተዋል። ይኸው የስጋት ጉዳይ በሌላ ስልታዊ ቡድን በታቀፉ ተመካካሪ ዘንድም ቅሬታ አስነስቷል። ከፍተኛ የመንግስት ባለስልጣናት የወከሉት ተመካካሪው አዲስ አበባ ኦሮሚያ ስር ብትሆን ሌሎች ህዝቦች ስጋት ይፈጥራል የሚለው የተሳሳተ ነው። ኦሮሞ ሌሎች ህዝቦች ስጋት አይደለም። እንኳን የኦሮሚያ ህዝብ የኬንያ ህዝብ ስጋት አይደለም። ምናልባት ግብጽ ስጋት ብትሆን ነው እንጂ ይህ ቃል እንዲደገም አንፈልግም ሲሉ ማስጠንቀቂያ ያዘል አስተያየታቸውን ሰጥተዋል። የኦሮሚያ በአዲስ አበባ ክልል ያለውን ልዩ ጥቅም የተመለከተ ህግ የማውጣት ሙከራዎች ከዚህ ቀደም መደረጋቸው ቢገለጽም በህገ መንግስቱ ቃል በተገባው መሰረት እስካሁን ድረስ በይፋ የወጣ አዋጅ ግን የለም። በምክክር ውለውም ከአዲስ አበባ ከተማ የተወከሉ ተሳታፊ በልዩ ጥቅም ጉዳይ ላይ ያላቸውን አስተያየት አቅርበዋል። ልዩ ጥቅም የሚለው ሐሳብ አያስማማም፣ እንደ አማራጭ ተገቢው የካሳና የአገልግሎት ክፍያ በሚል እንደሚቀመጥ ተብሎ የተወያየንበት ሐሳብ ቢኖርም አልተካተተም ሲሉ እኚሁ ተሳታፊ ተናግረዋል። የኦሮሚያ ህብረተሰብ ጥያቄ እንዲሁ ልዩ ጥቅም ይሰጠኝ ሳይሆን ተገቢው ካሳና ተገቢው የአገልግሎት ክፍያ ይሰጠኝ ነው። በመሬት ላይ ፋብሪካ ሲቆም ኢንቨስት ሲደረግበት እዚያ ላይ የሚሰጠው አገልግሎት በቅርበት ላግኝ የሚል ጥያቄ ነው ሲሉም የአዲስ አበባው ተወካይ ገልጸዋል። እኚሁ ተመካካሪ አዲስ አበባ ላይ ልዩ ጥቅም ሳይሆን ልዩ ድጎማ ያስፈልጋታል ሲሉም ተደምጠዋል። አዲስ አበባ ከፌዴራልና ከሁሉም ክልሎች ድጎማ ያስፈልጋታል። አዲስ አበባ የሁሉም ብሔር ብሔረሰቦች የሚኖርባት ከተማ ከተባለች ክልሎች አዲስ አበባ ላይ ዕዳ አለባቸው። የልጅ ልጆቻቸውን ይዛ እያኖረች በመሆኑ ክልሎች መደጎም አለባቸው የሚለው ሐሳብ ይያዝልኝ ብለዋል። አዲስ አበባ የሁሉም ናት ያሉት ተመካካሪው የአንድ አካል ካደረግናት ትጠፋለች ሲሉ መረር ያለ ሐሳብም ሰንዝረዋል። ሌላው የአዲስ አበባ ከተማ ተወካይ በበኩላቸው በጥርጣሬና በስጋት በሚል ከቤቱ የቀረቡ አስተያየቶች በድጋሚ መታየት እንዳለባቸው አስገንዝበዋል። እንደዚህ አይነት አስተያየቶች አቀራራቢ አይደሉም ሲሉም እንደ ሌሎች ተሳታፊዎች ሁሉ ቅሬታቸውን አሰምተዋል። ለ15 ዓመታት በኖርኩባት አዲስ አበባ የአዲስ አበባ ፖሊስና የኦሮሚያ ፖሊስ እንዲሁም የኦሮሚያ ፍርድ ቤትና የአዲስ አበባ ፍርድ ቤት ሲጋጩ ተመልክቼ አላውቅም። በመሆኑም የሚቀርቡ ሐሳቦች ጥንቃቄ ይደረግባቸው ሲሉም ተመካካሪው አሳስበዋል። በሌላ በኩል በአንድ ወር ጊዜ ውስጥ ይጠናቀቃል ተብሎ የነበረው ሀገራዊ ምክክር ጉባኤ በተያዘለት የጊዜ ሰሌዳ መሰረት እየሄደ አለመሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። እስካሁን በጉባኤው የተጠናቀሩ አጀንዳዎች ከሚቀጥለው ሳምንት ሰኞ ጀምሮ 500 ተመካካሪዎችን ለሚይዙ 8 ቡድኖች እንደሚቀርቡ ኮሚሽኑ አስታውቋል። ከሁለት ሳምንት በፊት ሐምሌ 8 ቀን 2018 ዓ.ም በይፋ የተከፈተው ሀገራዊ የምክክር ጉባኤ አጠቃላይ ሂደቱ ይወስዳል ተብሎ የተገመተው ጊዜ 3 ሳምንት ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን የጉባኤውን መጀመሪያ ቀን ለማብሰር ባለፈው ሰኔ ወር በሰጠው መግለጫ ላይ ይህንኑ የጊዜ ሰሌዳ ይፋ አድርጓል። ሆኖም ጉባኤው ሲጀመር አጠቃላይ የምክክር ሂደቱ የሚወስደው ጊዜ 1 ወር ያህል እንደሚሆን ገልጿል። በንዑስ ቡድኖች ተከፋፍለው በ8 ዋነኛ አጀንዳዎች ላይ ሲመካከሩ የቆዩ ተሳታፊዎች የወሰዱት ጊዜ አስቀድሞ ከተሰበሰበው የዘገየ እንደሆነ ከኮሚሽኑ ኮሚሽነሮች አንዱ የሆኑት አቶ ሙልጌታ አጎ ተናግረዋል። ባስቀመጥነው የጊዜ ሰሌዳ እየሄድን ነው የሚል እምነት የለኝም ያሉት አቶ ሙልጌታ እስካሁን ያለው የጉባኤው ሂደት
በጊዜ ሰሌዳ በተቀመጠው ልክ እየሄደ አለመሆኑን ገልጸዋል። ሂደቱ አስቀድሞ ከታሰበው አንጻር የመዘግየት ሁኔታዎች የገጠሙት በተመካካሪዎች መካከል የሚደረጉ ውይይቶች አከራካሪ ጉዳዮችን ያካተቱ መሆናቸውንና ቃለ ጉባኤዎችን በጥንቃቄ የመያዝ አስፈላጊነት በመኖሩ ምክንያት እንደሆነም ኮሚሽነሩ አስረድተዋል። አቶ ሙልጌታ ለዚህ በማሳያነትም የጠቀሱት ሐምሌ 18 መጠናቀቅ የነበረበት የ50 ቡድኖች ውይይት እስከ ሐምሌ 20 ቀን መቆየቱን ነው። ኮሚሽነር ሙልጌታ ያስቀመጥነው የጊዜ ሰሌዳ የነበረ ቢሆንም በዚያ ልክ እየሄደ ነው የሚል ግምገማ ስለሌለን ባለሙያዎች ቀኖችን የሚከልሱበት አግባብ ይኖራል ብለዋል። በዚህ ጊዜ ውስጥ ይጠናቀቃል የሚል እምነት የለኝም ሲሉም አጠቃላይ ሂደቱ ከአንድ ወር በላይ ሊወስድ እንደሚችል ጥቆማ ሰጥተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ባለፈው ማክሰኞ በሰጡት መግለጫቸው ይህንኑ አስተጋብተዋል። ፕሮፌሰር መስፍን በዚሁ መግለጫቸው አንዳንድ ጊዜ ነገሮች እኛ እዚህ ያስቀመጥነው ቀን ላይሄዱ ይችላሉ ብለዋል። ኢትዮጵያ ይሄ ዓመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክክር ሐሳብ ደርሳ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን ሲሉም የሂደቱ ጊዜ ምን ድረስ ሊጓዝ እንደሚችል አመላክተዋል። ክቡራን ተከታታዮቻችን ለሰዓቱ ያሰባሰብነው መረጃዎቻችን በዚሁ አበቁ። በሌሎች መረጃዎች እስክንገናኝ ሰላም ቆዩን። አዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።